ሰላም እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። ዛሬ ቅድም ላይ አንድ የሰማሁትን ስቶሪ ሶሻል ሚዲያ ላይ ላካፍላችሁ ብዬ ነው። ምናልባት የሰማችሁትም ትኖራላችሁ እና አንዳንዴ የምትሰሩት ነገር የሚታወቅ የማይመስላችሁ ሰዎች አላችሁ፣ ወይም ደግሞ ሰዎች ልንኖር እንችላለን እና ጊዜ የማይፈታው ነገር ወይም ደግሞ ልክ እስካልሆነ ድረስ ወይም ደግሞ ግፍም ሊሆን ይችላል ሰምቲንግ ልክ ያልሆነ ነገር እስከሆነ ድረስ መታወቁ እንደማይቀር ነው የገባኝ። ምን እንደሆነ ታውቃላችሁ? ስቶሪው ሴትዮዋ ውጭ ሀገር ነው የምትኖረው እና ባሏ ቺት ያደርግባታል እና ታውቃለች፣ የሆነ ሰዓት ላይ ታውቃለች። እና ከማን ጋር ቢሆን ጥሩ ነው? ከአብሮ አደግ ጓደኛዋ ጋር ነው። በጣም አብሮ አደግ አብራት ያደገች ጓደኛዋ አለች እና እዛው እነሱ አካባቢ የምትኖር ከእሷ ጋር ነው እንደሚማገጥ የምታውቀው። እና ሴቶች ወንዶች ማወቅ ያለባችሁ ነገር ይሄ ያን ያህል ጓገጭ ምናምን አይነት ነገር ውስጥ ላንገባ እንችላለን ነገሮችን ለመፍታት እና ሲስተማቲካሊ ግን ነገሩን ከስርና መሰረቱ ነቅለን የማግኘት ብቃት ያለን ፍጥረቶች ነን እና ወንዶች በጣም ተጠንቀቁ። ስፔሻሊ ይሄን ስቶሪ ከሰማችሁ በኋላ ምን አደረገች ታዲያ? በጣም ጥርጣሬው እየጨመረ ሄደ። ምን ያደርጋል? ጓደኛየው ስትመጣ ቤት በጣም የሚያሳየው ሪያክሽኖች በጣም የተለዩ ናቸው ምናምን ነገር እና ይህንን ማስተዋል ጀመረች እሷ። ከዛ የሆነ ሰዓት ውጭ ሄዳ ስትመጣ ምናምን ጠፋሽ ምናምን አይነት በቃ የተለየ አይነት ብቻ ሪያክሽን ያሳያል። ከዛ መሀል ላይ ተቋርጦብኝ ነበረ ቪዲዮ፣ ለዛ ነው። ምን ሆነ መሰላችሁ? የጓደኛው ውጭ ሄዳ ቆይታ መጣች እና ልክ የመጣች ቀን ዛሬ ስራ ላመሽ እችላለሁ እና ምናልባትም ሊያሳድረኝ ይችላል ላድር እችላለሁ ምናምን አላት። ከዛ እሷ ቀድማ ጠርጥራ አልነበረ? ምን ብታደርግ ጥሩ ነው? ኬክ ቆንጆ ኬክ ጋገረች እና ቀን እሱ ማታ ነው አድራለሁ ያለው። ከዛ በኋላ ቆንጆ ሽቶ ነበራት። እሱን ቦርሳ ውስጥ ከታ ኬክ ጋግራ ጓደኛዋ ቤት ትሄዳለች። ከዛ ጓደኛዋ ቤት ሄዳ በቃ ዌልካም ትላታለች ምናምን። ኬኩን ይበላል እንጂ ያደርጋሉ። የተረፈው ኬክ ይቀመጣል። ቆንጆን ሽቷን ተቀብታ ለጓደኛውም ቀብታት ትመጣለች። ምን እያሰባችሁ እንደሆነ ይገባኛል። መቼም ሽቶን የቀባችበት ምክንያት ሌላ ታሪክ ሁላ አለ። ከዛ ማታ ላይ ያው እንዳለው አልመጣም። እሷ ተኝታለች እና 911 በጣም ይደወልልኛል አለች ከፖሊስ። እና ምንድን ነው በዚህ ሌሊት ብላ ስታነሳ ባለቤትሽ ሆስፒታል ገብቷል ታሞ ቶሎ ድረሽ ትባላለች። ከዛ በኋላ ልክ ሆስፒታል ስትሄድ ባሏ በጣም ታሟል፣ ፊቱ ሰውነቱ እንዳለ አባብጦ። ከዛ ሴትዮዋ እዛ አብራው ነው ያለችው፣ ጓደኛ ተብዬዋ ማለት ነው። ምን እንደሆነ ታውቃላችሁ? ባልየው የሙዝ አለርጂ ያለበት፣ እንኳን መብላት በሙዝ አጠገብ እንኳን የማይገኝ ሰውዬ ነው። እና ኬኩን የሰራችው ኢንቴንሽናሊ ነበረ፣ የሙዝ ኬክ ነበር የሰራችው። እና ያው የተረፈውን ኬክ በልቶ ነው እንደዛ የሆነው። ያው እሷ ቤት ነበረ ማለት ነው። የጠረጠረችው ትክክል ነበረ። እና እኔ አሁን ሴትዮዋን ሚስትየውን ጎሽ ልበላት፣ ውስጤ ጎሽ ይላታል። በቃ የተባቱ ላለሁኝ። መቼም ሰዎች በአንድም በሌላም ስህተት ውስጥ እንገባለን። ይህን ማድረግ አለባት የለባትም፣ ሌላ መንገድ ብትጠቀም ማለት ሊሞትም ይችላል። እስከ ሞት ድረስ የሚያደርስ አለርጂ ነው ያለበት፣ ያው ተራኪዋ ስትናገር እንደሰማሁት ማለት ነው። እና አንዳንዴ ብቻ ተውት፣ መሆን አለበት የለበትም፣ ያው በሰዎቹ ቦታ ላይ ሆነን ስናየው ነው እሱን እርግጠኛ የምንሆነው። እና በጣም የገረመኝ ነገር ግን ምንድን ነው ብልሃቷ በጣም ብልሃተኛ ናት። ያው ያደረሰው ብልሃቷ ያደረሰው ችግር እንዳለ ሆኖ እሱን በእርግጥ በሷ ላይ ያደረገው ነገር ልክ ነው እያልኩ አይደለም። በጣም ብልሃተኛ ነች። ፕላስ ደግሞ
የሴት በቃ ትክክለኛ የሴት ባህሪ ይሄ ወንዶች በውጤ ነው የሚገልጹት ንዴታቸውን። አሁን እሷ ብትሆን በዛኛው ሳይድ ያለችው ካልገደልኩ ምናምን አይነት ታሪክ ውስጥ ነው የሚገባው ወንድ ቢሆን። የሴትነት ብልሃቷን በጣም አደንቅላታለሁ። አንተ ግን ሰውየው ወይም ደግሞ እንደዚህ የምታደርጉ ወንዶች ሴቶችን ብትሆኑ ክፋትን ወይም ደግሞ ልክ ያልሆኑ ነገሮችን ተሸክማችሁ ወይም እስከ ሁል ጊዜ በቃ ተሰውረው የሚኖሩ እንዳይመስላችሁ። አንድ ቀን መጋለጣቸው አይቀርም፣ በዚህም ደረጃ ባይሆን ማለት ነው። ስለዚህ በተቻለ መጠን ለትዳር አጋር፣ ለፍቅረኛ መታመን፣ ለሰው ለሌላም ሰው መታመን። ይሄ በሪሌሽንሽፕ በትዳርም ሳይሆን በሌላ ሳይድም ቢሆን ታማኝነት በጣም ትልቅ ዋጋ ያለው ነገር ነው እና የሴትየዋ የሚስትየው ነገሩን ለማወቅ የሄደችበት ርቀት በቃ አንደኛ በጣም አንደኛ ነው ማለት ላስበው አልችልም። እኔ ምናልባት በቦታው ስላልሆንኩ ሊሆን ይችላል፣ ግን በቃ ትክክለኛ ካልም ሆና ነገሮችን ፍትት ነበር ያደረገችው። ምናልባት አደጋ ባይደርስበት ኖሮ በትክክል እሷ እንደሆነች ማረጋገጥ ትችል ነበር። እና እንዴት አያችሁት እናንተ? ምን ታስባላችሁ? በሌሎች ደግሞ ታሪኮች መልሰን እንገናኛለን። በዚህ ታሪክ ዙሪያ ያላችሁን ነገር ኮሜንት ላይ ጻፉልኝ። ሰላም ሁኑ።